ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ከከፋ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። በወረዳው ያሉ ባለሀብቶች በስራ ዕድል ፈጠራ ወጣቶችን ተጠቃሚ ለማድረግ የሚሰሩት ስራ ተጠናክሮ መቀጠል እንዳለበት የሺሾንዴ ወረዳ ስራ ክህሎትና ኢንተርፕራይዝ ጽሕፈት ቤት ገለጸም። ባለሀብቶቹ በወረዳው ከ200 በላይ ቋሚና 2400 በላይ ጊዜያዊ የስራ ዕድል ለወጣቶች መፍጠራቸውም ተገልጿል። ከወረዳ መንግስት ኮሚኒኬሽን ለተገኘ ዘገባም ብሩክታይት ብርሃኑ። የሺሾንዴ ወረዳ ስራ ክህሎት ኢንተርፕራይዝና ገበያ ልማት ጽሕፈት ቤት ኃላፊ አቶ አሳየ አቤቱ እንደገለጹት በወረዳ ውስጥ ያሉ ባለሀብቶች በስራ ዕድል ፈጠራ ወጣቶችን ተጠቃሚ ለማድረግ እየሰሩ ያሉ ስራ የሚደነቅ ተግባር መሆኑን ጠቁሟል። የሺሾንዴ ወረዳ ስራ ክህሎት ኢንተርፕራይዝ ገበያ ልማት ጽሕፈት ቤት የኢንዱስትሪ ሰላምና የሙያ ደህንነት ጥበቃ ስራ ሂደት አስተባባሪ አቶ ቡሾ መሮ በወረዳው ያሉ ባለሀብቶች ስራ ዕድል ለመፍጠር የሚያደርጉት አስተዋጽኦ ከፍተኛ መሆኑን ተናግረዋል። አቶ ቡሾ መሮ አክለውም በወረዳው ውስጥ 40 ባለሀብቶች ያሉ ሲሆን በወጣቶች ስራ ዕድል ፈጠራ 263 ቋሚ ሰራተኞችና 2450 ጊዜያዊ በድምሩ 2713 ወጣቶች ስራ ዕድል ተፈጥሮላቸዋል ብለዋል። በሺሾንዴ ወረዳ ለወጣቶች ስራ ዕድል ከሚፈጥሩት ባለሀብቶች መካከል የአቶ ከሮ በዛብህ የእሸት ቡና መፈልፈያ ኢንዱስትሪ ለብዙ ወጣቶች የስራ ዕድል እየፈጠረ መሆኑን የተናገሩት ደግሞ አቶ አሳየ አቤቱ ናቸው። ድርጅቱ ስራ ከጀመረ አጭር ጊዜ ቢሆንም ለብዙ ስራ አጥ ወጣቶች ስራ ዕድል መፍጠሩን ተናግረዋል። አቶ ከሮ በዛብህ በሺሾንዴ ወረዳ በዋና ቦላ ቀበሌ ላይ ባለሀብትነት ተመዝግቦ የቡና መፈልፈያ ማሽን በመገንባት ለብዙ ወጣቶች ስራ ዕድል በመፍጠር ላይ መሆናቸው ተገልጿል። አቶ ከሮ በዛብህ በድርጅቱ ላይ ተቀጥሮ የሚሰሩ 10 ቋሚና 47 ጊዜያዊ ሰራተኞች በድምሩ 59 መሆናቸውን ገልጸዋል። ስራ ዕድል የተፈጠረላቸው ወጣቶች በበኩላቸው ትምህርታቸውን ጨርሰው ውጤት ባለመሳካቱ ምክንያት የሚሰሩትን ስራ አጥተው እንደነበርና አሁን ግን ባለሀብቱ በፈጠረላቸው ስራ ዕድል ተጠቃሚ መሆናቸውን ተናግረዋል። በወረዳው ባለሀብቶች በስራ ዕድል ፈጠራ ወጣቶችን ተጠቃሚ ለማድረግ የሚሰሩት ስራ ተጠናክሮ መቀጠል እንዳለበት የሺሾንዴ ወረዳ ስራ ክህሎት ኢንተርፕራይዝ ጽሕፈት ቤት አሳስቧል። ባለሀብቶች በወረዳው ከ200 በላይ ቋሚና 2400 በላይ ጊዜያዊ የስራ ዕድል ለወጣቶች መፍጠራቸው ተገልጿል። የጸረ ጾታዊ ጥቃት ቀን የሴቷ ጥቃት የኔም ነው ዝም አልልም በሚል መሪ ቃል በዓለም ለ39ኛ ጊዜ በኢትዮጵያ ደግሞ ለ19ኛ ጊዜ እየተከበረ ይገኛል። ይሄው የጸረ ጾታዊ ጥቃት ቀን በከፋ ዞን ጠሎ ወረዳ ጾታዊ ጥቃትና ተግዳሮቶቹ እንዲሁም ይህንን መከላከል በሚቻልባቸው መንገዶች ላይ ምክክር ተደርጓል። ምህረት ማሞ በሴቶችና ህጻናት ላይ የሚደርስ ማንኛውም ጥቃት አካላዊና አእምሮአዊ ጤንነታቸው ላይ አሉታዊ ተጽዕኖ የሚያደርስ እንደሆነም የወረዳ ሴቶች ህጻናት ወጣቶችና ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ አብነት አበበ ተናግሯል። የጸረ ጾታ ጥቃት በዓለም አቀፍ ደረጃ ጾታን መሰረት ያደረገ ጥቃት ለማስቀረት የሚደረግ ዓለም አቀፍ የትግል አካል እንደሆነም ኃላፊው ገልጸዋል። በግንዛቤ ክፍተት የሚፈጠሩ ጾታን መሰረት ያደረገ ጥቃት ለመከላከልና ለማስወገድ ሁሉም የየድርሻውን መወጣት እንዳለበት የጠሎ ወረዳ አስተዳደር ጽሕፈት ቤት ኃላፊ አቶ አስፋቸው አንጋሞ አሳስበዋል። በየአካባቢው በሴቶች ና ህጻናት ላይ የሚደርሱን ጥቃቶችን ለማስወገድ የማያቋርጥ ድጋፍና ክትትል ማድረግ እንደሚገባም አቶ አስፋቸው አብራርተዋል። የሴቷ ጥቃት የኔም ነው ዝም አልልም በሚል መሪ ቃል የተዘጋጀውን ሰነድ የወረዳው ሴቶች ህጻናት ወጣቶችና ማህበራዊ ጉዳይ ጽሕፈት ቤት የሴቶች አቅም ማጎልበት ስራ ሂደት አስተባባሪ ወይዘሮ አምሳሌ አበበ አቅርበው ውይይት ተደርጎበታል። በመድረኩ የጠሎ ወረዳ ፍትህ ጽሕፈት ቤት የህግ ረቂቅ ጥናትና ግንዛቤ አቃቤ ህግ ቄስ ብርሃኑ ቆጭቶ የህግ የበላይነትና ተያያዥ ጉዳዮች ላይ ማብራሪያ ሰጥተዋል። በዕለቱም ወንዶች በሴቶችና ህጻናት ላይ ማንኛውም አይነት ጥቃት ፈጽሞ ላለመፈጸምና ጥቃቱ በሌሎች ሲፈጸም ዝም ላለ ማለት ነጭ ሪቫን በመያዝ ቃል ገብተዋል። ዘገባው የወረዳው መንግስት ኮሚኒኬሽን ጽሕፈት ቤት ነው። የንጹህ መጠጥ ውሃ አቅርቦትን በማስፋፋት ህብረተሰቡ ተጠቃሚ ለማድረግ መስራት እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሃና ማዕድን ቢሮ ገለጸም። በክልሉ ምክር ቤት አዘጋጅነት በቦንጋ ከተማ የንጹህ መጠጥ ውሃ አቅርቦትና የትራንስፖርት የአገልግሎት አሰጣጥ ዙሪያ ከማህበረሰቡ ጋር ምክክር ተደርጓል። ቤተልሔም ምሩ ተጨማሪ አላት። የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ አቶ በየነ በላቸው የንጹህ የመጠጥ ውሃ አቅርቦትን ለማስፋፋት ሰፊ ስራዎች መሰራታቸውን ተናግረዋል። እንደ ክልሉ ውሃ ማዕድንና ኢነርጂ ልክ ክልሉ ሲመሰረት ትልቁ ችግር የነበረው የውሃ ሽፋን ጉዳይ ነው። የውሃ ሽፋኑን በምናይበት ጊዜ በጣም ዝቅ ያለ ነው። 32.7% አካባቢ ነው። ልክ ከዛሬ 3 አመት አካባቢ ማለት ነው ክልሉ ሲመሰረት። ያ ማለት ከአገሪቱ ላይ ካለው ከአማካይ ውሃ ሽፋን አንጻር ሲታይ በግማሽ በጣም ያነሰ ነው። ስለዚህ ይሄ በትልቁ መሻሻል ስላለበት የክልሉ ውሃ ማዕድንና ኢነርጂ ቢሮና የክልሉ መንግስት በጋራ በደንብ በመነጋገር ይህን ሁኔታ ለመቀየር በጣም ሰፊ ስራዎች ተሰርተዋል።
ስለዚህ አንዱ እና የተሰራው የውሃ ሽፋንን የማሳደግ ስራ ነው። በዚህም ባለፉት ከ3 አመታት ወዲህ ከ355 ሺህ ህዝብ በላይ ውሃ እንዲያገኝ ተደርጓል። በዚህም የተነሳ የውሃ ሽፋኑ 32.2% ላይ 32.7% ላይ ከነበረበት ወደ 42.8% ላይ ማሳደግ ተችሏል። የከፋ ዞን ውሃ ማዕድንና ኢነርጂ መምሪያ ኃላፊ አቶ አማኑኤል አሰፋ በበኩላቸው በቦንጋ ከተማ ንጹህ የመጠጥ ውሃ ለማዳረስ ሰፊ ስራዎች እየተሰሩ እንደሆነም ተናግረዋል። ላይ ችግሩ ሰፊ ነው። ከመጀመሪያ ጀምሮ ስንመለከት በወተር ፈንድ በሚባል አጠቃላይ ስራ አሁን ምናየው ውሃ የተዘረጋ ስራ ኦልሞስት ወደ 20 አመት አካባቢ ገደማ የሆነው ነው። ይህ ስራ ሳይጠናቀቅ የዲዛይን ፐሪዮዱ አልቋል። ማለትም እስከ 20 አመት አንድ ውሃ ለምሳሌ ከተሰራ በኋላ ያገለግላል ተብሎ ከተጠና ከ20 አመት በኋላ ሌላ ፕሮጀክት ያስፈልጋል ማለት ነው። ከዚህ አንጻር ይሄ ስራ ሲሰራ በጣም ውስብስብ ችግሮች ስለነበሩ የመጠንም የጥራትም ችግር ስለነበረበት አጠቃላይ ይሄ ችግር ሆኖ ቆይቷል። ይሄን ችግር ለመፍታት በተወሰነ ያው ለአጭር ጊዜና ለመካከለኛ ለረጅም ጊዜ ተብሎ ከክልሉ ጋር ተነጋግረን የምንሰራቸው ስራዎች አሉ። ቀጣይም ንጹህ የመጠጥ ውሃን በሰፊው ለማዳረስና ያሉ ችግሮችን ለመቅረፍ እንደሚሰራም ተናግረዋል። ያሉ የውሃ ጥራቱን የጠበቀ ውሃ ለመስጠት አሁን የተጀመረው ስራ አለ። ትሪትመንቶች አሉ። እነዚህ ትሪትመንቶች በአገልግሎት ውሃ እንዲሰጡ ወይም ኤሬተር የተባለ ትሪትመንት በሁለት በኩል ላይ አሁን ይሰራልና እነዚህን ተጠቅሞ ውሃ ህዝቡ እንዲያገኝ ማስቀጠል መቻል አለብን። ለቀጣይ ደግሞ መስተካከል ያለበት ብዙ ስራ አለ። በተለይ ከአገልግሎት አሰጣጥ አንጻር የህዝቡን እርካታ ከመጨመር አኳያ ዳሰሳ ከማድረግ ጀምሮ ያሉ ክፍተቶችን መደገፍ ከኛ ይጠበቃል። ለቀጣይ በዋናነት አቅጣጫ የሚቀመጠው ያለውን ውሃ ለህብረተሰብ በፍትሃዊነት ማድረስ እና እንደዚሁም ደግሞ አዳዲስ ፕሮጀክቶች እንዲመጡ በተለይ ከክልል ጀምሮ ዞኑም ከተማ አስተዳደሩም ደግፎ እነዚህ በየጊዜው የሚበላሹ ውሃ መስመሮችን ለጊዜውም ቢሆን አዳዲስ ቱቦዎችን በመግዛት በመቀየር የተወሰነ ህዝቡ እንዲያርፍ የማድረግ ስራ ይሰራል የሚል እምነትም አለኝ። ይሄ ቀጣይ ላይ በጋራ ምንሰራው ስራ ነው። አንዱ በአጭር ጊዜ ውስጥ የሰራናቸው ስራዎች ላይ የሚታዩ ጉለቶች ካሉ እነሱን ፈጥነን ማረም፣ የሚጠገኑ ካሉ መጠገን፣ የተወሰነ አቅርቦት ላይ መሻሻል እንዲመጣ ማስቻል ነው። ዘላቂው ጥናትና ዲዛይኑን ጨርሰን ለፌዴራል መንግስት እናስረክባለን፣ ገንዘቦችን እናፈላልጋለን። በዛ አይነት ሂደት ችግሩን ለመቅረፍ ነው እየሰራን ያለ ነው። በተያያዘ ዜና የትራፊክ አደጋን ለመቀነስና የትራንስፖርት አገልግሎት አሰጣጥ ሂደትን ለማሻሻል በትብብር መስራት እንዳለበት የክልሉ ትራንስፖርትና መንገድ ልማት ቢሮ አሳሰበም። ተጨማሪውን ቤተልሔም ምሩ ይዛለች። የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊና ትራንስፖርት ዘርፍ ኃላፊ አቶ አሸብር ካሎ በትራንስፖርት ዘርፍ ያለውን እንቅስቃሴ አስረድተዋል። እዚህ አገልግሎት እንሰጣለን። በዚህ አገልግሎት መካከል የሚታዩ የመልካም አስተዳደር ችግሮች፣ የብልሹ አሰራር ችግሮች፣ ስለዚህ እነዚህ ተደምሮ የህዝቡ ሮሮ ሆኖ የቀጠሉ አጀንዳዎች አሉ። እነዚህን አንደኛ የህዝቡን ሮሮ መቀነስ አለብን። ህግና ስርዓት ይዘው አንደኛ ስራው ህግ ያለበት ሀገር ስለሆነ ህግ ያለበት ክልል ስለሆነ ህጉን ተከትለው የተቀመጡ የትራንስፖርት ህጎች አሉ። እነዚህን ተጠቅሞ አንደኛ መስራት ነው። ሁለተኛ ክቡር የሆነውን የሰው ህይወትና ንብረት በየወቅቱ እየወደመ ያለውን በየአመቱ እየቀነሰ ነው እየመጣ ያለው። መቀነስ አይደለም እየሞተ ያለው ሰው ነው፣ እየወደመ ያለው ንብረት ስለሆነ እኔ በሰው ህይወት ላይ ቁጥር ጨመረ ቀነሰ የምለው አይደለም። ከነጭራሹ መቅረት ነው ያለበት፣ መጥፋት ነው ያለበት እና እዛ አካባቢ ያሉ ብዙ ችግሮች አሉ። እነዚህን ችግሮች ማስተካከል አካባቢ የሚታዩ ጉድለቶችን እሱን ማረም ነው። የቦንጋ ከተማ አስተዳደር ትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ አቶ አብዮት መላኩ በመንገድና ትራንስፖርት አጠቃቀም ዙሪያ ለህብረተሰቡ የግንዛቤ ማስጨበጫ ስራዎች በስፋት እየተሰሩ መሆናቸውን ተናግረዋል። ማንኛውም ሰው ከህግ ውጭ ሞተር 2 ሰው መጫን አይችልም። ከ2 ሰው አልፎ
ሄልሜት ሳያደርግ መንቀሳቀስ አይችልም። ተሽከርካሪም ያለ በልት አሽከርካሪ በተለይ ያለ በልት መንቀሳቀስ አይችልም። ከተንቀሳቀሰም አሁን አዲሱ አዋጁ ከፍተኛ 1500 ብር ስለሆነ እነዚህን አዋጆች ከነገ ጀምሮ ወደ መሬት አወርደን የቅጣት ስራ ቅጣት ባይዘው ማንንም አስተምርም፣ ግን የትምህርት እድሎችን የግንዛቤ ችግሮችን እያሰፋን ከሄድን ማህበረሰባችንም ይሄን አውቆ አሽከርካሪም ይሄን አውቆ ስራውን ከሰራ እነዚህን ሞቶችንም መቀነስ ይቻላል የሚል እምነት አለኝና ግን በዋናነት የግንዛቤ ስራዎችን እንሰራለን። ከግንዛቤ ስራ አለፍ ካለ ደግሞ ያው የወጡ አዋጆችን፣ ደንቦችን፣ መመሪያዎችን ወደ መሬት አውርደን ወደ ቅጣት ደረጃ የምንሄድ መሆኑን አውቆ ማህበረሰባችን ይህንን አሽከርካሪ በተለይ ሞተር አካባቢ ያሉ እና ባጃጅ አካባቢ ያሉ አደጋዎችን ለመቀነስ ሙሉ በሙሉ ወደ እርምጃ የምንገባበት መሆኑን ታሳቢ ተደርጎ ትላንትም ከዞን መንገድ ትራንስፖርት መምሪያ ለሁሉም 17 መዋቅር ይሄ እነዚህ ግንዛቤዎች እነዚህ አዌርነሶች ይቀጥላሉ። ከዚህ ባሻገር ግን ከዛሬ ጀምሮ ሙሉ በሙሉ አዲሱ አዋጅ ወደ ተግባር ወርዶ መሬት ላይ ወርዶ ሁሉም ስራውን እንዲሰራና እርምጃውም እንዲቀጥል የሚል ኦሪየንቴሽን ትላንት ወስደናል። ይህን ዛሬ ከዚህ ስብሰባ በኋላም አሁንም ስራ እየተሰራ ነው ያለው። ትራፊኮች ውጭ እየሰሩ ነው ያሉት፣ መንገድ ደህንነቶች ውጭ እየሰሩ ነው ያሉት። እኛም ይሄን አዌርነስ ስተናቸው ወደ ስራ የተገባበት ሁኔታ ስላለ በአጠቃላይ ግን የዘንድሮ ከአምናው የተሻለ ጉዳትም ሆነ ሞትን ለመቀነስ ለመስራት እኛ ዝግጁ ነን የሚል እምነት ነው ያለን። በመድረኩ ከተገኙት የቦንጋ ነዋሪዎች መካከል ያነጋገርናቸው በአገልግሎት አሰጣጥ ዙሪያ አስተያየታቸውን ሰጥተውናል። እየተሰራ ነው፣ ሁሉ ነገር አልቆመም እየተሰራ ነው። ግን ቀጣዩ ይስተካከል፣ ይሄ ችግር ይወገድ፣ በቃ ችግር ይወገድ። የችግሩ መንስኤ ምንድነው? የነዳጅ ችግር ነው። ነዳጅ አሁን አይፈረድም። አሁን ከመናኸሪያ መኪና ጭኖ ከወጡ በኋላ 150 ካወጡ በኋላ 50 ጨምሩ ይላሉ። አንዳንዱ ግፈኛም አለ፣ ልጥገባ ለራሴ ባይ አለ። አንዳንዱም በነዳጅ ችግር የተነሳ ነው። ችግሩም ያ ነዳጅ በትርፍ ስለገዛ ያችን አጣሶ ለባለቤቱ ወይ ለመኪና ባለቤቱ ወይ ለባጃጅ ባለቤት ሰጥቶ አትርፎ የበላውን ሲያጣ ካልኩሌት አድርጎ በዛች ነው ዋጋ እየጨመሩ ያሉት አሁን። ስለዚህ ሁሉም ነገር መስተካከል ያለበት በነዳጅ ዙሪያ ያለው ነገር ቢስተካከል ሁሉ ነገር ይስተካከላል ብዬ ነው በራሴ በኩል። የትራንስፖርቱ ሁኔታ በ50 በ50 ነው ማለት ይችላለሁ። በእርግጥ ከህዝብ ቁጥር አኳያና ከተሽከርካሪ አኳያ ያሉ ነገሮች አገልግሎት አሰጣጣቸው ውስን የትራንስፖርት የመጨመር ነገሮች አሉ። ያንን አሁን ዛሬ ከመድረኩ እንደሰማ ነው በጋራ አድርገን ሁላችንም የምንመለከተው ክፍል ጋር በመነጋገር እንዴት መቀነስ እንዳለብን ከዲጂታል ከመጣ ወዲህ ያለው ነገር ጥሩ ነው። በውስን አሁን መንገድ ላይ የደረሱ አንዳንድ ረዳቶች ተጨማሪ ገንዘብ ይጠይቃሉ። ያንን ደግሞ ለትራፊክ ፖሊሶች ምናምን ግልጽ በሆነ መንገድ እያስረዳን ከእንዲህ አይነት ተግባራቸው እንዲቆጠቡ ነው ብዙ ትምህርት የተሰጠን። ህብረተሰቡ በጤና ልማት ስራዎች ላይ የሚያደርገው ተሳትፎና ድጋፍ የሚበረታታ ነው ሲል የጠሎ ወረዳ አስተዳደር ገለጸም። በወረዳው መሻ ቀበሌ በህብረተሰብ ተሳትፎ የተገነባው ጤና ኬላ ተመርቆ ለአገልግሎት ክፍት መሆኑ ተመላክቷል። ዘገባው የወረዳው የመንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ ተጨማሪውን ይዛለች። በምረቃ ፕሮግራሙ የመሻ ቀበሌ አስተዳዳሪ አቶ ተረፈ ማሩ ለእንግዶች የእንኳን ደህና መጣችሁ መልእክት አስተላልፈዋል። የጤና ተግባር የኔ ነው በማለት ህብረተሰቡ ያለምንም አስገዳጅነት በራሱ ፍላጎት ሀብት በማዋጣት ጤና ኬላና የጤና ኤክስቴንሽን መኖሪያ ቤት ከማስገንባት ባለፈ ቀበሌው በጤና ሞዴል ሆኖ እንዲመረቅ የድርሻውን ተወጥቷል ሲሉ አቶ ተረፈ በመልእክታቸው ገልጸዋል። በዚህም ለጤና ኬላና ለጤና ኤክስቴንሽን መኖሪያ ቤት ግንባታ በካሽ በቁሳቁስና በጉልበት 1,678,500 ብር ከህብረተሰቡ በማስተባበር ተገንብቶ ለአገልግሎት ክፍት እንደሆነም አቶ ተረፈ አብራርተዋል። ቀበሌው ከዚህም በፊት በጤና ዘርፍ ቀዳሚ እንደነበር የገለጹት የወረዳው ጤና ጥበቃ ጽህፈት ቤት ኃላፊ አቶ ሚሊዮን ተክሌ አሁን ለዘርፉ የተሰጠው ትኩረት የሚመሰገን ነው ብለዋል። በወረዳው የጤና ፓኬጆችን በማሟላት ሁለተኛ ቀበሌ ሆኖ መመረቁን የጠቆሙት ኃላፊው ተግባሩ እንዲሳካ በየደረጃው ድጋፍ ላደረጉ አካላት ምስጋናቸውን አቅርበዋል። በፕሮግራሙ ላይ ተገኝተው ንግግር ያደረጉት የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ ሸታቸው ህብረተሰቡ በጤና ልማት ስራዎች ላይ ያደረገ ያለው አስተዋጽኦ የሚበረታታ መሆኑን ተናግረዋል። መንግስትና ህዝብ ተቀናጅቶ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እድገት ማስመዝገብ እንደሚችል የመሻ ቀበሌ ማህበረሰብ በተግባር አሳይተውናል ያሉት አስተዳዳሪው ጤና ኬላው በአቅራቢያው ከሚገኙ ጤና ጣቢያና ሆስፒታል ጋር በመተሳሰር
በማጠናከር የህብረተሰቡን ጤና እንደሚያስጠብቅ በትኩረት እንደሚሰራ አብራርተዋል። ህብረተሰቡ ለጤናው ዘርፍ ላደረገው ሁሉ አቀፍ ትብብር ምስጋናቸውን ያቀረቡት አቶ አትርሴ በትምህርት በግብርናና በሌሎችም ግንባር ቀደም መሆን እንዳለባቸው ጥሪ አስተላልፈዋል። ለዘርፉ ውጤታማነት ትልቅ አስተዋጽኦ ላበረከቱ አካላት የምስጋናና የእውቅና ሰርተፍኬት ተበርክቶላቸዋል። በምረቃ ፕሮግራሙ ላይ የወረዳ አስተባባሪዎች፣ አመራሮች፣ የዞን ደጋፊ ባለሙያዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች፣ ሴቶችና ሌሎች ባለድርሻ አካላት ተገኝተዋል። የከፋ ዞን ከፍተኛ ፍርድ ቤት በግድያ ወንጀል ተከሶ በቀረበው ወንጀለኛ ላይ የ12 ዓመት ጽኑ እስራት ውሳኔን አሳለፈ። ተከሳሽ መንገሻ ከጭት የተባለው ግለሰብ ውሳኔ ሊተላለፍበት የቻለው በኢፌድሪ ወንጀል ሕግ አንቀጽ 539(1) ሀ ላይ የተደነገገውን ተላልፎ በመገኘቱ ነው። ተከሳሽ መንገሻ ከጭቲ በከፋ ዞን አዲዮ ወረዳ መራ ቀበሌ ነዋሪ የነበሩት አቶ ወንድም ወልደ ማርያምን ጥር 16 ቀን 2016 ዓ.ም ከምሽቱ 1 ሰዓት ገደማ ጨለማን ተገን በማድረግ አንገታቸውን በስለት በመቁረጥ ከባድ የአካል ጉዳት በማድረስ መግደሉን የከፋ ዞን አቃቤ ሕግ የምርመራ መዝገብ ያስረዳል። በዚህ ምክንያት ተከሳሹ በከባድ ሁኔታ ሰው መግደል ወንጀል እንዲከሰስም ሆኗል። ጉዳዩን የከፋ ዞን ከፍተኛ ፍርድ ቤት በመዝገብ ቁጥር 25346 ሲመለከት ቆይቶ የጥፋተኝነት ብይንም ሰጥቷል። በዚህም ፍርድ ቤቱ ህዳር 11 2017 ዓ.ም በዋለው የወንጀል ችሎት ተከሳሽ መንገሻ ከጭቲ በ12 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን የከፋ ዞን ፖሊስ መምሪያ የህዝብ ግንኙነትና ኢንዶክትሪኔሽን መረጃም ያመለክታል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ብልጽግና ፓርቲ የፊታችን ህዳር 16 2017 ዓ.ም የፓርቲውን 5ኛ ዓመት ምስረታ ሊያከብር መሆኑን ገለጸ። ፓርቲው በለውጥ ፈላጊዎች የተወለደና የመልማት እንዲሁም የማደግ ፍላጎት ያለው ፓርቲ መሆኑን የተናገሩት በክልሉ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊና ረዳት የመንግስት ተጠሪ አቶ ነጋ በራም መግለጫ ሰጥተዋል። ፓርቲው ከተመሰረተ ጀምሮ ያደሩም ይሁኑ ወቅቱ የሚዋጃቸውን ፍላጎት መሰረት ያደረጉና ህዝብ ተኮር የሆኑ ፕሮጀክቶችን በማህበራዊ ኢኮኖሚያዊና ፖለቲካ ፋይዳ ያላቸውን በመለየት እየሰራ የሚገኝ ፓርቲ ስለመሆኑም በመግለጫቸው አንስተዋል። እነዚህ ተግባራት በሚከወኑበት ወቅትም በርካታ ፈተናዎች በመቋቋምና በመሻገር መሆኑን የጠቀሱት አቶ ነጋ በዚህም ውስጥ በርካታ ስኬት ተመዝግቧል ብለዋል። ከነዚህ ስኬቶች በርካታ ትምህርቶችን በመውሰድ ቀጣይ የፓርቲያቸውን ጉዞ የተሳካ እንዲሆን ከሚመለከታቸው አካላት ጋር በቅንጅት ለመስራት የሚያስችል ቁመና ላይ እንደሚገኙ የገለጹት አቶ ነጋም ሁሉም አባላት በየደረጃው በዓሉን እያከበሩ መምጣታቸውንም ጠቅሰዋል። በክልል ደረጃ የፊታችን ህዳር 16 2017 ዓ.ም 5ኛ የምስረታ በዓል በድምቀት የሚከበር ሲሆን ለበዓሉ በቂ ቅድመ ዝግጅት የተደረገ ስለመሆኑም ተናግረዋል። የዚህን መግለጫ ሙሉ ቃል ከዜና እወጃ በኋላም ይዘን እንቀርባለን። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከከፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። ከቀሪ የከፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ሰላም።